ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣው 20 ዋና መሰረታዊ ነገሮች ለቻት ጂፒቲ ኤአይ ቱል ተጠቃሚዎች። ሌሎች ኤአይ ቱሎችም መሰረታዊ ናቸው። ምክንያቱ ኤአይ ቱሎች ሞር ሪሌት የሆነው ደግሞ ተመሳሳይ የሚያደርጋቸው ስላሉ ነው። ግን ቻት ጂፒቲ ሞር አብዛኛው ሰው ስለሚጠቀመው በሚል እንትን ለቻት ጂፒቲ ብየዋለሁ። ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ እንዲሁም ቪዲዮ እስከ መጨረሻ እንድታዩ ትላለሁ። ዳይ ወደ ቪዲዮ። የመጀመሪያው ለቻት ጂፒቲ ሚና መስጠት ወይ ደግሞ ዋና ቫልዩ መስጠት ማለት ነው። ይሄ ምን መሰላችሁ? ኤአይ ወይ ደግሞ ቻት ጂፒቲያችን ሜይን ስራው ምን እንደሚሰራ ማሳወቅ። ለምሳሌ ኢሜል ጻፍልኝ ከማለት ይልቅ ምን ብንለው ይሻላል መሰላችሁ? እንደ ፕሮፌሽናል ሁማን ሪሶርስ ሰራተኛ ሆነ የፎሎው አፕ ኢሜል ጻፍልኝ ብንለው ሞር እንደምታዩት አሁን እዚህ ጋር የፎሎው አፑ ሞር አስፈላጊና ጥሩ ሆኖ ይታያል ማለት ነው። እዚህ ጋር ለምሳሌ ይኸው ስርዓት ወይ ደግሞ ፎሎው የጠበቀ ነው። ሁለተኛ ደግሞ ስፔሲፊክ ማድረግ ወይ ደግሞ ግልጽ መስጠት፣ ግልጽ መመሪያ መስጠት። ይህ ማለት ምንድን ነው? በጣም አጭርና ያልተብራራ ጥያቄ አለመጠቀም። ለምሳሌ ለሰባተኛ ክፍል ባዮሎጂ የ7 ቀን የጥናት እቅድ ስጠኝ ስንለው በዚህ ለ7 ቀን ግልጽና እንዲሁም ስቴፕ ባይ ስቴፕ አርጎ እንደምታዩት በዚህ ጋር የ7 ቀን እስከ መጨረሻ ወይም እስከ ዝግጅቱ እንዲሁም በተጨማሪ ብሎ ተጨማሪ ምክርም ሰጠኝ። ሶስተኛ አክት ላይ ወይ ደግሞ እንደ በሚለው እንትንም ምንም እንደሆነም እናያለን። ለምሳሌ እንዳስተማሪ ወይ ደግሞ እንደ አንድ መምህር ሆነ የግራቪቲን አስረዳኝ። ግራቪቲ ምን እንደሆነ ማለት ነው። መጀመሪያ ግራቪቲ ምን እንደሆነ በዚህ ጋር ይጽፋል። ከዛ ለምሳሌ አድርጎ ግራቪቲ ማን እንዳገኘውም በዚህ ጋር ሊንኩ ይሰጠኛል። ይኸው አይዛክ ኒውተን አለ፣ እዛ ገብታችሁ ማየት ትችላላችሁ። እንዲሁም የግራቪቲ በዕለት ተዕለት ህይወታችን ደግሞ ምን እንደሆነም በዛው በምሳሌው በጥሩ ማብራሪያ አድርጎ እየሰጠኝ ነው ማለት ነው። አራተኛ ደግሞ ቀላልና ማብራሪያዎችን መጠቀም። ቀለል ያለ ለምሳሌ ኤአይ ምን እንደሆነ ለ10 ዓመት ልጅ እንዲያስረዳ ይፈልገውን ኤአይ ምንድን ነው በአማርኛ ሰው ሰራሽ ብልሃት ተብሎ እንደሚጠራ በቀላሉ ያው ገለጸልኝ። እንዲሁም ቀላል ምሳሌዎች ደግሞ ያው በዚህ ጋር ምን እንደሆነ ጻፈልኝ። እንዲሁም ኤአይ የሚጠቀምባቸው ነገሮች ብሎ ደግሞ በቀላሉ እንዲገባኝ በስልካችን በዩቲዩብ በምናምን የመሳሰሉ ጻፈልኝ ማለት ነው። እንዲሁም እንዴት እንደሚማርም እንዴት እንደሚሰራም ጻፈልኝ። አምስተኛ መልሱን ቅርጽ መስጠት። አንድ ጥያቄ ስንጠይቅ መልሳችን በምን ፎርማት እንደምንፈልገው መጻፍ። ለምሳሌ የቅድሙ ኤአይ ለ10 ዓመት ለሚለው ጥያቄ በአንድ አንቀጽ እንዲሰጠኝ ፈለግኩ። ይኸው በአንድ አንቀጽ አድርጎ መልሱ ሰጠኝ ማለት ነው። ስድስተኛ ምሳሌዎችን መስጠት ስንል ደግሞ ላይክ ስለ ኤአይ በዚህ ፎርማት እንደማለት ነው። ለምሳሌ ርዕስ አለው፣ ዋና ነጥቦች አሉ፣ እንዲሁም መደምደሚያ አለው እና በዚህ ስለ ኤአይ በዚህ ፎርማት አስረዳኝ ስለው መጀመሪያ ርዕሱ ስለ ኤአይ ወይ ደግሞ ሰው ሰራሽ ብሎ ጻፈለት። እንዲሁም ዋና ዋና ፖይንቶች ወይ ደግሞ ነጥቦቹ ደግሞ በዚህ ጋር 5 በፑሌት ፎርም አድርጎ 5 ነጥብ ሰጠኝ። እንዲሁም መደምደሚያ ደግሞ ምን እንደሆነ ኮንክሉዥን ወይ ደግሞ በዛው በጻፍኩለት ፎርማት አድርጎ ሰጠኝ ማለት ነው። እንዲሁ እንደዚህ እንድንለምድ ማለት ነው። ሰባተኛ ደግሞ የፎሎው አፕ ማለት ደግሞ ቅድም የጠየቅነው ጥያቄ ተመልሰን እሱን ዲፐንድ ሆኖ ደግሞ ተመርኩሰን መጠየቅ ማለት ነው። ለምሳሌ የቅድሙ ጥያቄ በቡሌት ፎርም አድርጎ እንዲሰጠኝ ጠየቅኩት፣ የቅድሙ ማለት ነው። በቡሌት ፎርም አድርጎ ሰጠኝ። እንዲሁም በቴብል ከፈለግን በሌላም ከፈለጋችሁ በሌላ ማድረግ ትችላላችሁ። አሁን በቴብል ፎርም ቅርጽ አድርጎ እንዲሰጠኝ ጠየቅኩት። ክፍል መረጃ ምናምን ብሎ በዛ በቴብል ፎርሙ ቴብል አድርጎ ይሰጠኛል ማለት ነው። 8ኛ ደግሞ ስክሪፕቶችን ማዘጋጀት። ስክሪፕት ማለት ዝግጅት ወይ ደግሞ ጽሁፎችን ማለት የሆነ ጽሁፍ አለ፣ ከዛ ጽሁፍ ዲፐንድ ሆኖ ወይ ደግሞ ተመርኩሰን ለምንሰራው ስራ እንዲያግዘን ለምሳሌ ቪዲዮ ሊሆን ይችላል የመሳሰሉ። እዚህ ጋር ለ1 ደቂቃ የሚሆን ስክሪፕት አዘጋጅልን አልኩት። ታይትሉም አለ ጽሁፉም አለ። የ1 ደቂቃ ስክሪፕትን አዘጋጅልን። 9ኛ ነገሮችን ለማወዳደር። ይሄ ማለት ለምሳሌ አንድሮይድ እና አይፎን አወዳደርልኝ ስለው አንድሮይድ ምን እንደሆነ አይፎን ምን እንደሆነ እንዲሁም ዋጋቸው፣ የትኛው መምረጥ እንዳለብኝ የመሳሰሉ በዝርዝር የትኛው የኦፕሬቲንግ ሲስተማቸው ደግሞ ኦኤሳቸው ዋጋቸው የመሳሰሉ
በዲቴይል ልዩነታቸው ደግሞ ምን እንደሚለያቸውም በዛው ጻፈልኝ። 10ኛ ቋንቋዎችን ለመተርጎም ይህ ማለት ላንጉጅ ትራንስሌተር እንደማለት ነው። ለምሳሌ በእንግሊዘኛው ዋት ኢዝ ማሽን ለርኒንግ አልኩ። ይሄ ማሽን ለርኒንግ ምን ማለት እንደሆነ እንግሊዘኛ ለማይችል ሰው በአማርኛ ተርጉም ብሎ ቢጽፍለት በአማርኛ ማሽን ለርኒንግ ምን እንደሆነ ይኸው ዲፊኒሽን አለች። ቀላል ትርጉም ደግሞ ባህላዊ ፕሮግራሚንግ ምናምን የመሳሰሉ ይኸው እኛ ወይ ደግሞ አማርኛ ተናጋሪ በሚገባው በዚህ ጻፈልን። ያው ሌላ ቋንቋ ከፈለጋችሁም እንደዛ አድርጋችሁ ወደ ራሳችሁ ኦፕቲማይዝ ወይ ደግሞ ከስተማይዝ ማድረግ እንችላለን ማለት ነው። 11ኛ ጥያቄዎችን ማዘጋጀት። ይሄ ደግሞ ሞር ለአስተማሪዎች ነው የሚጠቅመው። አሁን ጥያቄ ምናምን ሲሰለች ለማዘጋጀት በዚህ ጋር ፎርም ለምሳሌ ለ8ኛ ክፍል ኬሚስትሪ ጥያቄዎችን አዘጋጅልኝ አልኩት። የመጀመሪያ ፎርማት በራሱ መልቲፕል ቾይዝ ብሎ አለ። በመልቲፕል ቾይዝ ደግሞ ኤቢሲዲ ብሎ እዛው የሳብጀክቱ ሀሳቦችን እንዲሁም አጭር መልስም ምን መምሰል እንዳለበት 5 ጥያቄ አጭር መልስ አለ። እውነትና ሐሰት ደግሞ እንዲሁ በራሱ 5 ጥያቄ አዘጋጅልኝ ማለት ነው። የሚገርማችሁ ግን እዚህ ጋር ጥያቄው ብቻ ማዘጋጀት ሳይሆን መልሱም የጥያቄውም መልሱም እዛው ያስቀምጥልናል ማለት ነው። እና ከዚህ ምን እንጠብቃለን? ይኸው መጠቀም ብቻ ነው። 12ኛ የንግድ ሐሳቦችን ለማዘጋጀት እዚህ ጋር ለምሳሌ ዝቅተኛ በጀት ወይ ደግሞ ስታርት አይዲያስ አዘጋጅልኝ ብዬ ጻፍኩለት። እዚህ ጋር በስታርት አፕ ወይ ደግሞ ዝቅተኛ በጀት ላላቸው ስራ ለሚፈልጉ ስራዎች በሶሻል ሚዲያ በመሳሰሉ በቲክቶክ በዝርዝር አድርጎ እዚህ ጋር ራሳችን ገብተን ደግሞ ሪሰርች ማድረግ ነው። አሁን በዚህ ጋር ስንጠይቀውም ሂንት ይሰጥናል። እኛ ደግሞ ከሪል እንትኑ የቱ ይሻላል በሚለው ነገር ደግሞ ሪሰርች እያደረግን ነው ደግሞ በዚህ ቻት እያደረግን እንሰራለን። 13ኛ ኮድ እገዛን ማግኘት። ይሄ ማለት ምን መሰላችሁ? ኮድ ማንኛው ኮድ አሁን ታይፕ ማድረግ ቀርቷል እና ይሄው ቻት ማድረግ ብቻ ነው። ለምሳሌ ራይት ሲምፕል የቀላል ዝም ብሎ ፓይቶን ኮድ ካልኩሌት ለሚያደርግ ጻፍልኝ አልኩት። ይሄው ካልኩሌተር ለሚሰራ እንዴት ሲምፕል ከነ እንትናቸው ኦፕሬተሮቹ ለምሳሌ መደመር አለ፣ መቀነስ፣ ማባዛት፣ ማካፈል የመሳሰሉ አትሊስት 2 ነምበር ኢንፑት እንድናስገባ ከዛ ኦፕሬተሩም ምን ከሆነ የሚለው ነገር ከዛ እስከ መጨረሻ ዲቴይልም ሪዛልት ምን መምሰል እንዳለበት ለምሳሌ እዚህ ጋር ያስገባል። አውትፑትም አለው ማለት ነው። 14ኛ ግራመር ለማስተካከል ማለት የሆነ ነገር እንግሊዘኛ ብንጽፍ ያንን የጻፍነው ጽሁፍ ልክ ነው አይደለም ለማለት ቸክ እንድናደርግ። ለምሳሌ እዚህ ጋር ዌር አር ዮር ኔም ቢዝም ለስህተት የሆነ ጽሁፍ ብጽፍ እሱ በራሱ ያስተካክልልናል ማለት ነው። አንተ የጻፍከው ትክክል ስላልሆነ በዚህ ያስተካክል። 15ኛ ምስሎችን ጀነሬት ለማድረግ ወይ ደግሞ ኢሜጆች ጀነሬት ለማድረግ እዚህ ጋር በአማርኛ እንዲህ ሲምፕል የሆነች አሪፍ ፕሮምፕት ጻፍ አድርጌያለሁ። እሷን ዲፔንድ አድርጎ ደግሞ ይሄን የሚመስለው ኢሜጅ ሰጠኝ ማለት ነው። እንደምታዩት በጣም አሪፍ የሆነ ኳሊቲ ያለው ኢሜጅ ነው። ቀቦራለች ከዛ ግልገል የሆነች እንትን ደግሞ በግ ነገር አለች ሰጠኝ ማለት ነው። 16ኛ ስኬጁልን ለማዘጋጀት ላይክ እንደ ፕላን እንደማድረግ ነው። ለምሳሌ እዚህ ጋር ለ5ኛ ክፍል ተማሪ የሆነ የዕለታዊ የሆነች ስኬጁል እንዲያዘጋጅልን ከጧት እስከ ማታ ምን መምሰል እንዳለበት ስራው ከጧቱ ለምሳሌ 12 ሰዓት እስከ 12 ተኩል ምን መስራት እንዳለበት ለምሳሌ ይነሳል። ከዛ ስቴፕ ባይ ስቴፕ ስኬጁል ያዘጋል እስከ ማታ ማለት ነው እስከሚተኛ በዚህ ጋር ፎርም አድርጎ ያዘጋጃል ማለት ነው። 17ኛ ፕሬዘንቴሽንን ለማዘጋጀት ስንል ደግሞ ለምሳሌ እዚህ ጋር አንዲት ስለ ኤአይ ወይ ደግሞ አርቲፊሻል ኢንተለጀንስ በ5 ስላይድ ወይ ደግሞ 5 ፔጅ የሆነች ሲምፕል ፕሬዘንቴሽን እንዲያዘጋልኝ ጻፍኩለት። የመጀመሪያ ስላይድ ምን መያዝ እንዳለበት ኮንተንቱ ጻፈልኝ፣ መግቢያ የመሳሰሉ አለው። 2ኛ ስላይድ ብሎ እስከ 5ኛ ስለ ኤአይ ሲምፕል የሆነች ወይ ደግሞ ቀለል ያለች 5 ፔጅ አላት አዘጋጀልኝ። 18ኛ ረጅም ጽሁፎችን ማጠቃለል። ይኸው ለምሳሌ ፒዲኤፍ አለኝ እዚህ ጋር አፕሎድ አድርገዋለሁ። ያንን ያስገባሁት ፒዲኤፍ ያሳጥርልኝ። እንዲሁም ማሳጠር ብቻ ሳይሆን ደግሞ በ5 ዋና ነጥቦች እንዲሰጠኝ ፈለግኩ። ይኸው እንደምታዩት በዚህ ጋር እንትን ያደርጋል ከስተማይዝ አድርጎ ወይ ደግሞ የአሳጥሮ በዚህ የዋና ዓላማ ወይ ደግሞ የፒዲኤፉ ዋና ፖይንቶች በዚህ ጻፍ ያደርግልኛል። እንዲሁም 19ኛ ሪኔም ወይ ደግሞ እንደገና ለመሰየም ስንፈልግ አሁን እዚህ ጋር አለች ሲምፕል 5ኛ ክፍል ተማሪ መናገር የምትለው ሪኔም ማድረግ ፈለግኩ። በዚህ ጋር ስሟን መቀየር እንደምንችል ማለት ነው። የመጨረሻውና
20ኛው ዲሊት ወይ ደግሞ መሰረዝ፣ የጻፍነውን ጽሁፍ ሪኔም ያደረግነው ሊሆን ይችላል ሙሉ በሙሉ ማጥፋት። ይህን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት ስር እንድታስቀምጡልኝ እላለሁ። እንዲሁም ቻናሉ ሰብስክራይብ እንድታረጉ በዚህ አደራ እላለሁ። ቴንኪው